ተመልካቾቻችን ዊንታ ሾው በድጋሚ ቀርበናል ያው እንደለመዳችሁት ሁሌ አርብ ቢሆን አዲስ ዊንታ ሰላም ሴቶቹ ደግሞ እንኳን ለሴቶች ቀን አደረሳችሁ አበቃችሁ ነው የሚባለው ሴቶች ቀን አለ ዛሬ አይደለም አልፏል የሴቶች ቀን ያው ወንዶች ብዙ አከብሩ እንኳን አደረሳችሁ በመተናል በድጋሚ ደርሰናል ከች ብለናል በሳምንቱ ያው ዛሬም እንደተለመደው ሳይሆን ዛሬም እንዳንዳንዴ ቁጥሮች ተለከውልናል በጣም ብዙ የሚገርማችሁ ነገር እንደውላለን እና ባካችሁን በሚቀጥለው ጊዜ ቁጥራችሁን ስትልኩልን ከነ መግቢያው አይደለ አዎ መግቢያውን ላኩልን ምክንያቱም የታገር ስለማናውቅ መግቢያው ያስፈልገናል መግቢያው ስቲ ኮንሰርት ምናምን መግቢያ እንዳይመስላችሁ ገብቷቸዋል ቁጥሩ መግቢያው የሀገሩ መግቢያ ቁጥር ብትልኩልን ጥሩ ነው የተመረጠ ይሆናል ከዛ እናንተን ለማግኘት ብዙ አንሰቃይም ማለት ነው ብዙ ሳናወራባቸው አንድ ሙዚቃ እንጋብዛቸውና በጣም የሚጣፍጥ በመላው ዓለም በተለይ በውጭው ሀገር ለምትኖሩ ወገኖቻችን በሙሉ ወንድሞቻችን አጎቶቻችን አክስቶቻችን ዘመዶቻችን በሙሉ ያብዱ ኪያርን የከዳማናቱን ሚሎም ዜማ አይተን ተመልሰን እንመጣለን መልካም ቆይታ ሰላም ደሞ እንዳታለቅሱ አደራችሁ ያፈራውን ያቅማን ሰራርታ ተጠብቃለች ልጆቿን ጠርታ ቤት ያፈራውን ያቅማን ሰራርታ ተጠብቃለች ልጆቿን ጠርታ ካሉበት ቦታ አንተ ፈጣሪ ጸሎቷን ስማ ስደት ልጆቿን ሁሌ የቀማ ባሉበት ቦታ አሳካላቸው መስኪኗ ኢትዮጵያ ባይኗ አትያቸው አንተ ፈጣሪ ጸሎቷን ስማ ስደት ልጆቿን ሁሌ የቀማ ባሉበት ቦታ አሳካላቸው መስኪኗ ኢትዮጵያ ባይኗ አትያቸው ያልገቡበት የለም ሙቀትና ብርዶን ችለው በትቻለም ይቺ ቀን ታልፋለች እያሉ በማለም ስትጣር ያልመጣው ጠልተውሽ አይደለም እናቱን ሚጠላ ካንቺ አልተፈጠረም የከዳማናቶን እንጃ በሻነቶን የከዳማናቶን እንጃ በሻነቶን የከዳማናቶን እንጃ በሻነቶን የከዳማናቶን እንጃ በሻነቶን ምንም ቢቸግራት በማንም አልቀይር እናቴስ እናት ናት ደሞ ለእናትነት ማን ይወዳደራል እስቲ ካዱ ገነት አብዱኪያ ነበር የተመለከታችሁት ያው እያለቀሳችሁ የነበራችሁን እንባችሁን ጠረቅ አድርጋችሁ ዊንታን ሾው እንደገና ተከታተሉ ሁሉም ያልፋል የከዳማናቱን እንጃ በሻነቱን ተብሏል አዎ ትንሽ አሞኛል ይቅርታ አድርጉልኝ አንዳንዴ ካሳለኝ ምናምን ይቅርታ እንደምትሉኝ እርግጠኛ ነኝ አሞኝ ነው እዚህ የቀረብኩትኝ ካፖርት ምናምን ለብሼ ነው ለስታይል አይደለም ስለማመኝ ነው ሞቅ እንዲለኝ ነው ስለማማት ዛሬ መለፍለፌን አቁሜያለሁ ማለት ነው ኖርማሊ እሱ ነበር ዛሬ መለፍለፍ ያለበት ግን የተገላቢጦሽ ሆኗል ነገሩ እንቀጥል ሰዎች ምን ደውላቸው ሰዎች አሉ ጉድፈላ እስኪ ካነሱ እናያለን ከፍ ማድረግ አለብሽ ድምጹን ሪንጊንግ ይላል ringing please ስራ ነው ያው ጧት ስራ ማታ ስራ ስለሆነ ጨዋታው ስራ ላይ ሆነ አያነሱትም እንደዚህ ያዩትና ማን ነው ደግሞ ይሄ ምናምን አላፊያቸው ሲመጣ ምናምን አያነሱትም ቁጥሩ ስለማይታወቅ አያነሱትም ለዛ ነው አራንሱት ቁጥር የምትልኩልን ታዳ እንድታነሱት ነው
ኦኬ በሚቀጥለው ጊዜ ቀጠሮ ያስያዝን ቀጠሮ ያስያዝን እንደው ይሻላል ቀድመን እናሳውቅና እንደውልላችኋል እንደዛ ከሆነ ግን ሰርፕራይዝ አይሆንማ አንድ ሙዚቃ እንጋብዛቸውና የሚቀጥለውን ደግሞ እንደውልለት አይሻል ሞክር እሺ ከአንድ ሙዚቃ ግብዣ በኋላ እንመለሳለን መልካም ቆይታ አገሩኛ ተመልሰን መተናል እስካሁን እየደወልን ነው ሃሎ ሄሎ ሄሎ ጤና ይስጥልኝ ማልበል ጭፈራ ላይ ናችሁ መሰለኝ አይደላችሁ አዎ ማልበል ድምጽሽን ከፍ አድርጊውና አውሪን ከዊንታ ሾው ነው የምንደውለው ሰላም ጤና ይስጥልኝ ባርችና ዊንታ ሰላም ነው ሰላም ናችሁ እንዴት ናችሁ አለና እግዚአብሔር ይመስገን ሰላም ነው የኔ ቆንጆ እንዴት ናችሁ አለን በጣም ነው የምወዳችሁ ማደንቃችሁ እሺ እኛም በጣም እናመሰግናለን ስልክ ቁጥርሽን በመላክሽ የማዲንጎን ዘፈን እየሰማው ነበር አሁን ቁጭ ብዬ ኦኬ ምን የሚለው ነው ባክሽ ታረቂኝ የሚለው ቁጭ ብዬ ያው በርዘግቼ እየሰማው ነው እንዴ ተጣላሽው አለ እንዴ እናስታርቅ ማስታረቅ ይቻላል ማስታረቅ ምንም ችግር የለውም እናስታርቃለን በጣም ተመችቶኝ የማዲንጎ ዘፈን በቃ ቁጭ ብዬ የእናንተንም ያው መደበሪያ የእናንተ ሾው ነው ኧረ መደበሪያ ሳይሆን ደስታዬ አትይም አይ ጥሩ ነው ይሻላል መመልከትሽም እኛ እንዴት ናችሁ እንዴት ደወላችሁ ያው ስጠብቅ እንደው ተስፋ ቆርጬ ነበር ዛሬ እድለኛ ሆንኩኝ ያውልሽ እንደኛ ሰርፕራይዝ ብለናል ሰርፕራይዝ ነው ጨዋታው ዋው በጣም ደስ ይላል እድለኛ ነኝ ምንም ችግር የለውም ማሳለፍ ወይ መናገር የምትፈልጊው ነገር አለ ያው በቃ በጣም አደንቃችኋለሁ እናመሰግናለን በጣም ያምርባችኋል በዚህ ቀጥሉ እናመሰግናለን ባይ ባይ እኔ ቆንጆ እናመሰግናለሁ ባይ ባይ እሺ ቻው ቻው ይሄን ይመስላል አነሳችልን ስሟን አልጠየቅናትም አዎ ስሟን ሳንጠይቅ ነው ብዙ ያው ስም ተሳሳትን እንግዲህ በሚቀጥለው ደውለን ፕራይቬት እንጠይቃታለን ማለት የማዲንጎ ሙዚቃ በአሁኑ ሰዓት በጣም እየተሰማን ያለው እንዳየሽው ከሆነ አዎ ምንም ነው ባለፈው ደግሞ ፌስቡክ ላይ ቴዲ አፍሮ አስተያየት ሰጠ ምናምን ተብሎ በነገራችን ላይ ማዲንጎ ያው ጥሩ ድምጽ ያለው አርቲስት ነው አዎ ግን ብዙ ኔጋቲቭ እንትኖችም አንብቤ ያለው ኮሜንቶች ምንድነው ቴዲ አፍሮ እግዚአብሔር አደረጋችሁት ወይ ምናምን ምክንያቱም በጣም ብዙ ሰው አስተያየት ሰጣ ሲባል አዎ አይ ቴዲ አፍሮ በዚህ አጋጣሚ ያው ለልጁ ያለውን ለማዲንጎ ያለውን አድናቆት ለመናገር ብሎ ነው ቴዲ አፍሮን ብቻ ሳይሆን ብዙ አርቲስቶች ማዲንጎ አፈወርቅ ጥሩ ድምጽ እንዳለው እኔም አድናቂው ነኝ በነገራችን ላይ ጥሩ ድምጽ አለው ጥሩ ሙዚቃዎችን ይጫወታል የተለየ ስጦታ አለው
መልካም ቆይታ ከአንድ ሙዚቃ በኋላ እንመለሳለን እኔ ማበዴ ነው የት ነው ይሄ ቦታ የት ነው ይሄ ቦታ የት ነስለው ወይ ግልጦ ነው አይነግረኝ ሰው ይፈርዳል እስኪ አሁን ስተራጠር ብቀኝ እንደው ከኔ ምን ነገር አገኘ የሚደበቅ ምን አለበት ቢነግረኝ እንዲህ ከሚሳቀቅ ቀን ማታ ለእኔ ማይነገር ያለህበት ቦታ የት ነው አንድ ቦታ የት ነው አንድ ስፍራ እንደው ያጠመደ እንዴት ባለ ስራ ተናገራ እስኪ ተናገራ 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 እንዴት ባለ ስራ እኔ እንደማውቀው ማለት ነው ከተሳሳትኩ አርሙኝ መከበር የተጀመረው ወደ 100 ዓመት አካባቢ ይሆነዋል የሴቶችን መብት ለመጠበቅ እንዲሁም ደግሞ ያው እንደምናውቀው ስቲል እስከ ዛሬ ማለት ነው ወንዶችና ሴቶች ደሞዝ ላይ የተለያየ ገቢ ነው ያላቸው አንድ ስራ እየሰሩ ነበር ነው ወይስ ነው አሁንም ስቲል ነው አልኩኝ እኮ እኮ ነው ችግር እስከ ዛሬ ማለት ነው እንደዛ ነው ያው ከነ ቦታው ከአገሩ ወደ አገር ይለያያል ግን በአብዛኛው ጊዜ እንደዛ ነው አንድ አይነት ስራ እየተሰራ በአብዛኛው ጊዜ ሴቶች የቀነስ ያለ ደሞዝ ነው የሚሰጣቸው በዛን ተጀማሪ ደግሞ ብዙ ጊዜ ሴቶች ኃላፊነት በስራ በኩል ማለት ነው እስከ ኃላፊነት ምናምን አይደርሱም ባጭሩ የሴቶችን መብት እነሱ መምረጥ እንዲችሉ አሁን ምርጫ ምናምን ሲሆን ለእነሱ መምረጥ እንዲችሉ ያው በቃ የሴቶች መብት እንዲከበር ነው የሚከበረው ማለት ነው እንዲከበር ነው የሚከበር እኔም ያው መብታችንን አከብራለሁ እዚህ ላይ ደሞዝም በጣም ልዩነት አለው እኔ ልናገር ነበር እንግሊዘኛ ያወራ እየተቆረጠበት ማለት ነው ልናገር ነበር አሁን እኔ እንደማውቀው ማለት ብዙ ቦታ ራሱ ሴቶች ከወንዶች ይልቅ ደሞዝ ይበልጥ የሚከፈላቸው ስራ የሚሰሩ አሉ እንደገና ወንዶች ወይስ ሴቶች የበለጠ ማናጀሮች አሉ ከዛ ከ100 ዓመት በኋላ የመጣ የእኩልነት መብት አሁን አልሽው ይሄ ያወራሽውን በሙሉ ምንም የገባልኝ ነገር የለም ግን የሆነ የእኩልነት መብት እንደሆነ ነው የተረዳሁት አሁን አንቺ ማስረዳሽ እኔ ለማስረዳት እንደሞከርሽ አሁን ድሮ ማለት ነው ሴቶች ምርጫ ሲኖር መምረጥ አይፈቀድላቸውም ነበር ለምን አንድ ሀገር ላይ አንድ ዓለም ላይ እስከኖርን ድረስ እኛም የፈለግነውን ሰው መምረጥ መብታችን ነው መምረጥ ስለ ደግሞ በፖለቲካ ደረጃ ማለት ነው እንጂ ወንድ መምረጥ አይደለም በፖለቲካ ደረጃ የወንድ መምረጥ መብትማ ከ100 ዓመት በፊት ነበር እሱማ መብታችሁ ነው እንዴ ከአንድ ሙዚቃ በኋላ እንመለሳለን መልካም ቆይታ ይመቻችሁ ስግቦነው ቁመቱ ሎጋነው አይናማ ሲያዩት የሚያደክም ውሃ የሚያስጠማ አንዳንዴም ሲያጋጥም የሚያሳስት ውበት አሳር ነው መከራ ጭንቀትና ጥበታ አሳሳች ይህን ውበት ይዞ እንዲህ እንዳማረ ምነው ከኔ ጋራ በዋለ ባደረ እስኪ ገርመኝ ድረስ አይን አይኑን እያየ አሳስቶ ነበር ቶሎ ባልለየ በእጅ
ተጫወተ እንጂ እኔን ያሳሳተኝ አላየኝ ይሆናል። የሴቶች መብት ላይ ነበር ስለነበረ ነው አሁን የሴት ዘፈን የጋበዝናችሁ። ማለት የምትፈልገው ነገር አለ? ማለት የምፈልገው ነገር አንቺ ቅድም እንዳልሽው በፖለቲካም ብቻ ሳይሆን የምርጫም ሳይሆን መንጃ ፍቃድ ለምሳሌ መንጃ ፍቃድ እሱ ደግሞ ሌላ ነገር ነው። እሱ ከልምድ ከአለመልመድ የመጣ ነው። አሁን በአብዛኛው ጊዜ ወንዶች ነበር የሚለምዱት እንደዛ ብሎ ነበር የሚታመነው በህግ ደረጃ ሳይሆን በቃ የተለመደው ወንድ መንጃ ፍቃድ ያወጣል፣ ወንድ ይነዳል። በዛ ደረጃ ነው እንጂ በህግ ደረጃ አይመስለኝም ማለት ነው። ግን መብታችን እንዲከበር ብለን ያመጣነው ቀን ነው። ራሴ ያመጣሁት አልመስልም። የሴቶች መብት ተከራካሪ ነው የምትመስለው። የሴቶች መብት በመከበሩም በመጽደቁም ነው ሁለት ስራ የሚሰሩት። ወጥ እየተሰራ ጆሮ እሱ መብት አለ። ቤት ውስጥ የሚከበር መብት ነው። ደግሞ መኖሪያ ቤት ውስጥ ኦንላይን የሚከበር ነው። እንደውል ልበል? አዎ እስቲ አንዱ ጋር እንደውል። በነገራችን ላይ ያቀኛል፣ እንተዋወቃለን። ለሸውደው ነው የምደውለው። እንዴት አናውን ማድረግ እንደምችል አላወኩም። አትችልም? ቫይበር ላይ አናውን ማድረግ ወይኔ ስንቱን አስተብሬ ይችላል። ቫይበር ላይ አናውን እንዴት ስንት ያርጋለሁ? አይቻልም። አንተ ተከራከራለህ እንዴ? በሚዲያ መሀል ኦፍላይን አንቺ ብትደውይለት ይሻልሽ ነበር። አሁን አኑ ማድረግ አይቻልም። ግን ለምንድን ነው ለምታውቀው ሰው የምትደውለው? ይከታተላል ያለዛ። ሰላም ሰላም ነው። ፒስ ነው። ይው ይሰማሃል? ይሰማኛል በኋላ የምናወራውን ሚስጥር ያው በኋላ እናወራለን። አሁን ዊንታ ሾው ላይ ነህ። ሌላ የጓዳ ምናምን ወሬ እንዳናወራ ብዬ ነው። ፒስ ሰላም ነው። ሰላም በላት ዊንታ። ሰላም ነው ዊንታ። ሃይ ሰላም ነው ማልበል? ናቲ ትሪፖሊ። አይ ትሪፖሊ በዚህ ስም ነው የተዋወቅነው እንደውም በደንብ። ሰላም ነው። ከየት ነው? የት ነው ያለው? ከየት ማለት ከየት ሀገር ነው? የጀርመን ቁጥር አይደለም። ይቅርታ። ዩናይትድ ኪንግደም። አሲ ኦኬ። ጥያቄ ለመመለስ ዝግጁ ነህ? አዎ ዝግጁ ነኝ። እሺ ሰላም ነህ? ግን አንተ ጤና፣ ህይወት፣ ላይፍ፣ ቤተሰብ ሁሉም እንዴት ነው? ፒስ ነው። ፒስ ነው። ሁሉ ፒስ ነው። አሽወይና ነው። እሺ አሪፍ። የሴቶች ቀን እንደሚከበር ታውቃለህ? አበንዴ በደንብ ነው። መቼ ነው የሚከበረው? በዩሮፕ አቆጣጠር መጋቢት፣ በኢትዮጵያ አቆጣጠር መጋቢት 8። በዩሮፕ አንበሳ። ጀግና። ናቲ ከሴቶች ጋር ብዙ ኮንታክት አለ ማለት ነው? ጎበዝ ነህ፣ ግን በጣም ጎበዝ ነህ። እኔ የሰራተኞች ቀን ብቻ ነው የማውቀው። እሱ ሰራተኛ ስላለ ሰራተኛ አይደለህም ማለት ነው። አንስቶልን ስልክ ሰራተኛ ነህ ይሆን? አይደለ? በዚህ ሰዓት ስልክ ካነሳ ሰራተኛ አይደለህም ማለት ነው። ተኝቷል ማለት ነው። ይቅርታ አድርጉልኝ። የሚመችሽ ዘፈን ናቲ፣ የሚመችን ዘፈን ምረጥና ወይ መልእክቶች። አዎ ከዛ በፊት ግን መናገር የምትፈልገው መልእክት አለ? ለምሳሌ ዊንታ ሾውን እንደምትወደው፣ ለምሳሌ ዊንታ ሾውን ሁሌ እንደምትከታተል፣ ለምሳሌ ባርችን እንደምትወዳት መልእክት። ቀጥል ተቀጥሎልሃል። በሱ የውስጥ መስመር ላይ አስይዣለሁ። ይፋ ይደረጋል። ምን ማለት ነው? እሱ ይፋ ይደረጋል። አስተረጉምልሻለሁ በኋላ። እሺ ሌላ ነገር በጣም ወዳችኋለሁ። በጣም ነው የማከብራችሁ። ቪዲዮዎቹ ይመቸኛል። ሁሌ ነው የምንከታተለው። እዚህ ስኮትላንድ ኔ ጀለሶች እንዳለ ፍሬንዶች ያሉ እስከ ክፍል 43 44 ነበር ድረስ አይደል? እስከ 44 ድረስ እንዳለ እንከታተለዋለን። በጣም ይመቸናል። በራሳችሁ ውስጥ ያለው ሁሉ ነገር ምናምን በቃ ምርጥ ነው። የመጨረሻ ወዳችኋለን። በጣም እናመሰግናለን ናቲ። ባይ ናቲ። መልካም ቅዳሜ፣ መልካም ዊኬንድ። እንግዲህ ማታ ቀውጢ ነው ይመስለኛል። አለቾይ በደና ወደቷት ነው ለኔ ጠፋ ሚልካላት ሮቢ ሆንማ ቢማቸኝ አልልህም ነበር አለቾይ
እስኪ ደግሞ አንድ እንደውልና እንግዲህ ያው ደግሞ ፕሮግራማችንን እያጠላቀቅን ነው የመጨረሻውን እንደውል እስኪ ተደውሏል ካነሱልን ነው ቫይበሬ ላይ ፎቶ ስላለ ያቁታል ያሳዝን ጉዳይ ነው እንዴት ነው ፒስ ነው ሰላም ነው ኦኬ ነው ላይፍ ነው ያለሽው ሰላም ነው አለን ተንቸኮ በቃ ማታ ትንሽ አመሸው ኦኬ በቃ ማምሸት ነው ሰላም ዊንታ ሰላም እያለች ነው ሰላም ሃይ ዊንታዬ ደህና ነሽ ደህና ነኝ ሰላም ነው አለን እግዚአብሔር ይመስገን ሰላም ነው ደህና ነኝ ማን ልበል ሀብታሙ እባላለሁ ከየት ከጎጃም ብትይው አይቀልም አልገባኝም እሱ ያስረዳኝ ዮኒ ያለበትን ልተርጉምላት በቃ ተርጉምላት ማፑን ምናምን ንገራት ደውሉልኝ ብለህ ነበረ ይኸው ቁጥር በተሰጠን መሰረት ደውለናል ስፔን ነው ያለው ኦኬ በጣም አሪፍ እንዳይቆጥርብሻ በቫይበር አይቆጥሩም አይዞህ አትዘንለት ያገሬ ልጅ ጥያቄ አለን ደግሞ ዝም ብለን አይደለም እንደውለው አብትሽ ጥያቄያችን የሴቶች ቀን ለምንድን ነው የሚከበረው ወይም መቼ ነው የሚከበረው ማርች 8 በስመ አብ ጀግና እኔ የምለው እስካሁን የተደወለላቸው ወንዶቹ ያውቁታል ምን ሆናችሁ ነው እሱ ግን አያውቀውም እንግዲህ ምን ያው ለሴቶች ታውቃለህ አለ ሴቶች ህይወት እንዴት ይኖራል የነሱን ቀን ካላወቅን እንዴት እንኖራለን ብለን ትክክል ጎበዝ በጣም አሪፍ ጎበዝ እንደዚህ ነው እንጂ እንዳውም መቼ ነው የምትመጪው ሾዋችን ጋር ወደ ጀርመን እንጋብዛለን አንድ ጊዜ እንግዲህ ጀርመን የፋሲካ ጀርመን ነው ማሳልፈው መጣለሁ ጀርመን ነው የምትመጣው ትመጣለህ ፋሲካ የፋሲካ ጀርመን ነው ያው ምናልባት የቦታ ርቀት የቦታ ልዩነት ይኖራል እንጂ ኦኬ ምንም ችግር የለም አይ በቃ እኛም ያው ሴቶች ሰብስበን የሴቶች ቀን አብረን እናከብራለን ቢያኔ ካለፈ በኋላ አንዷን ያው መረጥ አድርገህ ጠብቀኝ ምንም ችግር ደግሞ ለመምረጥ መምረጥ ነው ባለ ስንት ኦኬ ኢናፍ በቃ ጨዋታው እዚህ ጋር ያበቃል ማስተላለፍ የምትፈልገው ነገር አለ መልእክት ያው እንግዲህ አስተላልፈሃል አንዷን ጠብቀኝ መልእክት ተላልፈያለሁ ማርች 8ን ስታከብሩ ሴቶች ወንዶችንም አስቡ በቃ የሴት አፈርማቲቭ አክሽን እየተባለ ጭንቅላታችን በጣም ጥሩ እኔም እያልኩኝ ነው የወንዶች ቀን እንደውም አብረን ከሰራተኞች ቀን ጋር በደንብ ማክበር አለብን ኦኬ የእናንተ መብት እኮ ከድሮም ጀምሮ ነበር የሚጠበቀው እሺ በጣም እናመሰግናለን የምትመርጠው ሙዚቃ አለ የምመርጠው ሙዚቃ ክሊፕ ያለው ነው መሆን ያለበት ክሊፕ ያለው አዎ ክሊፕ ያለው የእንትና የትኛውን ያቺ ማን ነበረች ምን ይሻላል በሱ ልንዘጋ ነው ማለት ነው የሴቶችን ቀን ጠይቀን እሺ በጣም እናመሰግናለን ዊንታ ቴንኪው ሀብትሽ እናመሰግናለን እሺ መልካም ዊኬንድ ባይ ቴንኪው ቻው እና አግኝቶ ሀያቅም እናወራረድ እስስታወራረድ አሸርተ ቅረብና ላሳይ መውረድ በመቤት ነጋሲ ሙዚቃ እየተሰናበትን አሁን ኖርማል ጋዜጠኛ አሁን እኮ አደር አለብህ ኖርማል ጋዜጠኛ ለሆነ ነው አደር አለብህ የምን የልጁ የምን አደር ሲመጣ አዘጋጅተህ መጠበቅ ያለበት ነገር አለ የቫይበር ቁጥር አዘጋጅተህ ተጠብቀዋለሁ ሲመጣ ቆሞ ይደውላል ያው ተመልካቾቻችን ሞቀኝ እንግዲህ በእመቤት ነጋሲ አልወልቅም ምን ይሻላል በሚለው ዜማ እየተሰናበትን መልካም ቆይታ እስከ ሳምንት በሚቀጥለው ሳምንት ትልቅ እንግዳ ይዘንላችሁ እንመጣለን
እስከዛው ድረስ እንደ ሀገር ቤት ጋዜጠኞች ወይም ደግሞ እንደ አክተሮች እንደዚህ ነው እንደዚህ ያልን ነው የምንሰናበተው መልካም ቆይታ እንወዳችኋለን በመላው ዓለም በአገራችን በመላው ውጭ ዓለምና እንዲሁም በአገራችን የምትገኙ ወገኖቻችን በሙሉ ሰላም ጤና ከናንተ ጋር ይሁን እያልን እስከሚቀጥለው ሳምንት እንሰናበታለን እንወዳችኋለን አስተያየቶቻችሁን በድጋሚ እንቀበላለን www.ethiowanlove.entertainment እኔኑ ልመና ደሞ ተመልሶ እኔኑ ልመና ለመነኝ እንደናት ለመነኝ ባይ ባይ ቻው